አንዴ ደግሞ ምን ሆነ መሰላችሁ? ዩኒቨርሲቲ የመጀመሪያ ዓመት ተማሪ ስትሆኑ ያው በጣም ብዙ ወሬ ትሰማላችሁ። የሚያጋጥማችሁ ነገር አለ ምናምን እና እንደ ማንኛውም ሰው የመጀመሪያ ዓመት ተማሪ ሆነን ያው በግሩፕ ነው የሄድን የምናጠናው። በግሩፕ ነው በቃ አንድ ዶርም ውስጥ ብዙ ሰዓት ቁጭ ብለን እናወራለን። በጣም ብዙ ነገር በቃ አብራችሁ በግሩፕ ነው የምናደርገው እና አንድ ጊዜ የሆነች ቤቲ የምትባል መንፈስ አለች ይባላል። እኛ ግቢ ያው የመጀመሪያ ዓመት ተማሪ ሆነን ቤቲ የምትባል መንፈስ አለች። በቃ ራሳችሁን ጠብቁ፣ ከመሸ በፍጹም እንዳትንቀሳቀሱ፣ በቃ ራሳችሁን በደንብ መጠበቅ አለባችሁ፣ ለየብቻችሁ እንዳትንቀሳቀሱ፣ ከለከፈቻችሁ ታብዳላችሁ፣ ራሳችሁን ስታችሁ እዛ ወንዝ አለ ዋለም የሚባል ወንዝ እና እዛ ጋር ከተገኛችሁ በቃ በጣም ብዙ ወሬ ነው የምንሰማው እና ከዛ በኋላ በቃ ሁላችንም በግሩፕ ነው የምንንቀሳቀሰው። ያው የማጥኛ ሰዓታችን ማታ ስንሄድ ለማጥናት አብረን ነው የምንሄደው። 2-3 ካልሆነን አንሄድም ምናምን እና የዛ ጊዜ የመጀመሪያ ዓመት ፈርስት ሴሚስተር እንትን ፈተና ነበረን። የፈርስት ተርም ፈተና ነበረን እና እሱን እንትን መጽሐፍ የሚሰጠን አንድ ላይ 2 እየተባለ ስለሆነ በዛ መሰረት የሁላችንም እስኬጁል አውጥተን መጽሐፍ እየተቀባበልን ምናምን ነው የምናጠናው እና ከዛ በኋላ የተወሰነ 1-3 ሆነን ሄደን አነበብና ብሬክ እናድርግ፣ ራት በልተን ምናምን ተመልሰን እናነባለን እናነጋለን፣ ወይ ደግሞ ሀፍ ናይት ድረስ እስከሚሆን ድረስ አንብበን እንመለሳለን ምናምን ተባብለን መጣን ማለት ነው። ወደ ዶርም ስንመጣ ዶርም ሰብሰብ ብላ ያወራሉ። በቃ ቅውጥ ያለ ወሬ ነው። በጣም ነው ደስ የሚለው። ገባን። በቃ ደግሞ ፍሬሽ ስትሆኑ ወሬያችሁ በፍጹም አያልቅም። በቃ ይወራለታል ነው በላችሁ። ከዛ ተሰብስበን የሆነች ሙስሊም ልጅ ነበረች። ብቻ አንድ 7-8 እንሆናለን ተሰብስበን እዛ እያወራን ነው እና አንድ ቤቲ የምትባል መንፈስ ምናምን እንደዚህ አጋጥሟችኋል እንዴት? አዎ እኔ አለች እዛ ቁጭ ብዬ ስልክ እያወራሁኝ ዛፉ ጋር የሆነች አጭር ልብስ አጭር ቀይ ቀሚስ የለበሰች ልጅ እንደዚህ ውልብ አለችልኝ። ከዛ በኋላ ዞር ብዬ ሳይ ምንም ባዶ ነው። ከዛ በኋላ እንትን አልኩኝና ተመለስኩኝ። ከዛ በኋላ ግን በቃ አይምሪ በጣም እንትን እያለ ነው እና እዛው ዛፉ ጋር ሄጄ መልሼ ቁጭ ብዬ እያወራው ነው እና እንደዚህ ዞር እያልኩኝ ሳይ ዛፉ ጋር እንደዚህ ቆማ ቀይ ቀሚስ ለብሳለች። ጥቁር ቀይ ናት። በጣም ነው የምታምረው። ከዛ ትለኛለች እስቲ ኧረ እባክሽ እኔ ኧረ በኢየሱስ ክርስቶስ እመቤቴ ምናምን ይላል ሰው። እኔ ብታጋጠመኝስ ምናምን እንደዚህ ምናምን እያለን እያወራን ወላሂ እንዳትወጡ ወደዛ ከኛ ዶርም ጀርባ ያለው እንዳትሄዱ ምናምን እያለች በጣም ከዛ አንዷ ልጅ ትገባና ከዛ ወሬው ላይ ስቀ እኔ ራሴ አሁን እኮ እየመጣሁ የሆነች ልጅ እየተከተለች ነበረ። ቀይ ቀሚስ የለበሰች ልጅ እየተከተለች ነበረ። እሺ ከዛ በኋላ ዞር ስል የለችም። ከዛ ደንግጬ ቆምኩኝና እንደዚህ ቼክ አደረኩኝ፣ የለችም። ከዛ በኋላ በቃ ኖርማል መንገዴን ቀጠልኩኝ። ከዛ በኋላ እየተራመድኩኝ እንደዚህ ስዞር ድጋሚ አየኋት ምናምን ነገር ስትል ወይኔ ጉዴ ይቺ ቤቲ የምትባለው መንፈስ የእውነት ናት ማለት ነው ምናምን በቃ ሁላችንም ቴራረዛ በቃ ፈራን ማለት ነው። ከዛ በቃ አሁን 3ታችን አብረን ከምንሄድ ለምን ሁላችንም አናጠናም በቃ ምናምን ተባባልንና በቃ ራት ይበላ ምናምን ተባለ። ግን ሁሉም ሰው አይምሮ ውስጥ አለ እቺ ቤቲ የምትባለው መንፈስ ተብሎ አይምሮ ውስጥ አለ። ከዛ በኋላ ኧረ እኔ እየፈራሁ ነው አለች ሙስሊም አለች። ኧረ እኔ እየፈራሁኝ ነው፣ እኔ ባልሄድ ይሻለኛል፣ እዚሁ ዶርሜ ነው ማጠናው አለች። አይ እዚህ ዶርምማ አታጥኚ፣ ብቻሽን ደግሞ የሆነ ነገር ያጋጥምሽ እናዝናለን ምናምን አልናትና እሺ በቃ እራት ይበላ ተባለ። ሁሉም ሰው ይዞ የመጣውን እዛ ጋር በላን ምናምንና እየተጫወትን እኔ ግን ምንም ከልብ ያልወጣ ምናምን ትላለች እንደዚህ እያወራች መብራት ጠፋ ማለት ነው። መብራት ሲጠፋ ሁሉ በጣም እኔ ቁጭ ነው እንደተለመደው ቁጭ አልኩ በሬለ። ከዛ በኋላ ወዲያውኑ መብራቱ መጣ። መብራቱ ሲመጣ ራሱ ጮህ
መብራቱ ሲመጣ ማለት ነው። ከዛ በሉ ይሄ ነገር እንትን በቃ እንበተን እንተኛ ሁላችን ይቅር ጥናቱ ምናምን ተባባልን እና ሁሉም ወጥቶ ወደ የዶርም ሄደ። ከዛ በኋላ ከኛ ፊት ለፊት ያለ ዶርም ሄጄ የምቀበል እቃ ነበረኝ። አንድ እርምጃ ናት ማለት እንደዚህ ተራምደሽ ከፍተህ ትገባለህ። ከዛ በኋላ እንደዚህና እንደዚህ ነው አይደለ በሩ። ከዛ በኋላ ሁሉም ተበተነ ምናምን። እኔ የሆነ ነገር ይሰማኛል ውስጤን። በቃ መብራቱ ቢጠፋስ እኔን ብታጋጥመኝስ ምንድን ነው ማድረገው ምናምን እያልኩኝ እያሰብኩ ነው ማለት ነው። ከዛኛው ደግሞ ዕቃ ላመጣ በሩን ከፍቼ ስወጣ መብራት ጠፋ። ድጋሚ ጠፋ ማለት ነው። ከዛ አንደኛው ነገር እንዴት ላንሳው እዛው እንደዚህ ቆሜ ከዞርኩኝ ቀይ ለበሰችዋ ቤቲ የምታየኝ የምመጣን ይመሰለኝ ማለት ነው። ከዛ አልዞርም። ከዛ በኋላ ጨፈርኩኝ። እግሬ አይነሳም። በቃ አንድ እግሬ ቶታሊ ደርቋል፣ አይነሳም። ከዛ በኋላ በቃ ጨፈርኩ። እዛው ቆሜ ጨፈርኩ። ልክ እንደባለፈው ማለት ነው ጨፈርኩኝ። ከዛ በኋላ ጨፈርኩኝና አንድ 5 ደቂቃ ምናምን ቆምኩና እንደዚህ ስል እግሬ ይንቀሳቀሳል ማለት ነው። ከዛ በኋላ ያለ የሌላ ኃይሌ እንትን ብዬ ብርግድ አደረኩኝና ገባሁኝ የእነሱ ዶርም ማለት ነው። የእነሱ ዶርም ከፍቼ ስገባ ፊት ለፊት መስታወት ነው ያለው። መስታወቱ ላይ ደግሞ እንደዚህ ከጫፍ ጋር መብራት አድርገዋል። ከዛ ልክ ስገባ መስታወቱ የራሴ ፊት ነው ያሳየኝ ማለት ነው። ጌታ ኢየሱስ እንዴላ ቁጭ ሀዚ እንደብሳ ሁሉም ሰው ተሰበሰበ። እኔ አላውቀውም እና በቃ በስንት መከራ አረጋግተውኝ እኔ የመሰለኝ ቀጥታ ከቤቲ ጋር የተገናኘው ነውና ይህ የመብራት የመጥፋትና እንደዚህ የመንፈስ በቃ በጣም ብዙ ያሳለፍናቸው ነገር አለ። ይቀጥላል፣ እዚህ ይቀጥላል፣ አይቀርም። ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። እንዲቀጥል ላይክ አድርጉ፣ አበረታቱኝ። ብዙ ያሳለፍናቸውን ነገሮች እንቀጥላለን። እንዲነገርላችሁ የምትፈልጉት ታሪክ ካለ ንገሩኝ። ይመቻችሁ።